በሰሜኑ የሀገራችን ክፍል የድሮን ክትትሉ በተጠናከረ ሁኔታ መቀጠሉ ተነገረ። በኢትዮጵያና በኤርትራ ድንበር አካባቢ የድሮን ቅኝትና የክትትል ስራ በከፍተኛ ሁኔታ መጨመሩ ተገልጿል። እንደ ምንጮች መረጃ በድንበር አካባቢዎች ያለውን የጸጥታ ሁኔታ ለመቆጣጠርና ያለውን እንቅስቃሴ በቅርበት ለመከታተል ዘመናዊ የድሮን ቴክኖሎጂዎችን በመጠቀም የሚደረገው የአየር ላይ ቅኝት ካለፉት ቀናት ጀምሮ ይበልጥ ተጠናክሮ መቀጠሉ ተሰምቷል። ይህ የክትትል ስራ በድንበር አካባቢ ሊከሰቱ የሚችሉ ማናቸውም ለውጦችን ለመገምገምና ፈጣን እርምጃ ለመለዋወጥ ታስቦ የተከናወነ መሆኑም ተመላክቷል። በአካባቢውም የተሰማሩት የድሮን ቴክኖሎጂዎች በቀንና በሌሊት ከፍተኛ ጥራት ያላቸውን ምስሎችና መረጃዎች በቀጥታ ማስተላለፍ የሚችሉ በመሆኑ የአየር ላይ ቅኝቱን ይበልጥ ውጤታማ አድርጎታልም ተብሏል። ይህ የክትትል ስራ የሁለቱ ሀገራት ድንበር ተሻጋሪ እንቅስቃሴዎችና የስትራቴጂካዊ ቦታዎችን ደህንነት ይበልጥ ለማረጋገጥ ትልቅ ሚና እንደሚኖረውም ተመላክቷል። ዘመናዊ ድሮኖችን በመጠቀም የሚደረገው ይህ ክትትል በአካባቢው ሰላምን ከማስከበር አኳያ ከፍተኛ ትኩረት ተሰጥቶታልም ተብሏል። በዚህም የድሮን ቅኝት የሻዕቢያ መንግስትና የህወሓት ከፍተኛ ባለስልጣናት መደናገጥ ውስጥ እንደገቡ ከውስጥ የሚደርሱን ወታደራዊ ምንጮች ይጠቁማሉ።